በሌቪን ታግቶ የሚገኘው ኒክ ሌቪንን ቢለምነውም ሌቪን የኬትን መገኛ ካልነገረው እንደማይለቀው ነገረው። በዚህ ጊዜ በጣም ተበሳጭቶ ማስፈራራትና መቆጣት ጀመረ። ሌቪንም ያለችበትን እንድትነግረኝ አንድ ድል እሰጥሃለሁ አለው። ኒክም አልቀበልም ሲል ጊዜ ላለማጥፋት ወደ መዋኛው ገንዳ የታሰረበትን ገመድ ቆርጦ ለቀቀው። የኒክን ስልክም ከፍቶ ሲበረብር ኬት ዲሚ የሚባለው ሰው ጋር ልትሆን እንደምትችል ጠረጠረ። ሲአይኤ ከሚሰሩት የቀድሞ ባልደረቦቹ ዲሚ ስለሚባለው ሰው ማጣራት ጀመረ። ሰውየው ትልቅ ክለቦች ያሉትና በተለያዩ አደገኛ እጾች ንግድ ላይ የተሰማራ አደገኛ የማፊያ አለቃ እንደሆነ ተረዳ። እሱም ጋር ለመድረስ ቀድሞ ሌሎች ትናንሽ ጠባቂዎችና ደላሎች ጋር መሄድ እንዳለበት ተነገረው። በዚህ ጊዜ ሌቪን ይህን ዘዴ ዘየደ። ቀጥታ ዲሚን ማግኘት ባይችል እንኳን ከታች ያሉትን በቀላሉ ለማግኘት ድረግ ለመግዛት እንደሚፈልግ ተናግሮ ያሉበት ድረስ መግባት እንደሚችል አወቀ። የዲሚ የታች ሰዎች ቤትም ድረግ የሚገዛ ሰው መስሎ ገባ። ገብቶም ጥሩ ገዢ እንዳለውና የብዙ ሚሊዮን ዶላር ድረግ እንደሚገዛ ነገራቸው። ከዚህ በፊት አይተውት የማያውቁት ሰው ስለነበር እየቀለደባቸው መሰላቸው። በብስጭትም ሊደበድቡት ከበቡት። በዚህ ጊዜ ሁሉንም በአንዳንድ ጨረሳቸው። ታዲያ በዚህ ጊዜ የቤቱ ኃላፊ ሌቪን እየቀለደ እንዳልሆነ ተረዳና በቃ እኔ ድረጉን አገናኝሃለሁ አለው። ይሄ የትልቅ ብር ግዢ ስለሆነም ኃላፊዎቼም መገኘት አለባቸው በማለት ቀንና ሰዓት ነግሮት ያሰናብተዋል። በዚህ ጊዜ ሌቪን ደስ አለው። በተባለው ቀንም ሱፍ ለብሶ መምጣት እንዳለበት ተነግሮት እንደተባለው ሄደ። ዲሚ የሚባለውንም ሰው በደንብ ተመልክቶ እሱ መሆኑን ከስልኩ ላይ አጣራ። በዚህ ጊዜ ታዲያ የሲአይኤ ጓደኞቹ ከዲሚ ጋር መስራት ጀምረው ነበርና ለዲሚ ሌቪን ማን እንደሆነ መረጃ ቀበሉት። ይህንንም ሲሰሙ ሌቪንን ከበቡት። እሱም በመስኮት ዘሎ ወጥቶ ከአንዱ ሞተር ነጥቆ አመለጠ። ከኋላው የተከተሉትንም በየጥጉ እየጠበቀ ጨረሳቸው። በነጋታው ታዲያ ልጁን ከትምህርት ቤት ይዟት ሲመለስ የመኖሪያ ቤቱ እየተቃጠለ ደረሰ። ዲሚ ሊያስፈራራው ያደረገው እንደሆነም ተረዳ። በዚህ ጊዜ ኬትን በቀላሉ እንደማያገኛት ገባው። ስለዚህም ልጁን ሰወር ወዳለ የጓደኞቹ ቤት ከወሰደ በኋላ እሱ ግን ትጥቁን አሟልቶ ያሉበት ድረስ ሄደላቸው። ሌቪንም የዲሚ መኖሪያ ወደሆነውና በተለያዩ ታጣቂዎች ወደተከበበው ቤት በድፍረት ደረሰ። በቤቱ ዙሪያ ያሉትን ጠባቂዎችም ምንም ድምፅ ሳያሰማ በአንዳንድ አሰናበታቸው። በመጨረሻም የዲሚ ጠባቂ የሆነውን ግዙፉን ሰው ከገደለ በኋላ ዲሚን ያገኘዋል። ዲሚንም ኬት የት እንደሆነች እንዲነግረው መሳሪያ ደቅኖበት ይጠይቀዋል። ዲሚ ሌላ ምንም አማራጭ አልነበረውምና ያለችበት ቦታ ድረስ እየመራ ይወስደዋል። ይሁን እንጂ አሁንም ኬትን ካለችበት ማውጣት ቀላል አልነበረም። እስከ አፍንጫቸው የታጠቁ ጠባቂዎች ከቦት የሚገኝ ቦታ ላይ ነው ያለችው። በዚህ ስራ የዓመታት ልምድ ላለው ሌቪን ግን አስቸጋሪ አልሆነበትም። ከከባድ ትንንቅ በኋላ ኬትን ያለችበት ድረስ ገብቶ ያስለቀቃታል። ቀጥሎም ቦታውን ጠቅላላ በቦምብ አጋይቶ ይዟት ይወጣል። ይህ ፊልም ኤወርኪንግ ማን የሚባል ሲሆን በ2025 ከተለቀቁ ምርጥ አክሽን ፊልሞችም አንዱ ነው። እንደዚህ አይነት ተጨማሪ ቆንጆ ፊልሞች በየጊዜው በዚህ ፔጅ ላይ ስለሚለቀቁ ሰብስክራይብ ማድረጋችሁን አትዘንጉም።